Use need this rat. ሰላም አለይኩም ወራህመቱላሂ ወበረካቱ። ለተከበራችሁ የኡስሚ ቤዝሬት ዩቲዩብ ቻናል ቤተሰቦች አድማጭ ተመልካቾቻችን በመላው ዓለም የምትገኙ ሁሉ ከያላችሁበት ቦታ ሰላም መልካሙን ተመኘው። የ15 ሀገራት የጥቁር ገበያ የምንዛሬ ዋጋ ዝርዝርና የዋጋ ተመንን በተመለከተ ሙሉ መረጃና ሙሉ ዝርዝር አደርሳችኋለሁ። በዛሬው ዕለት ማለትም ዕለተ ጁሙአ ከሰዓት በኋላ ወይንም ዕለተ አርብ ከሰዓት በኋላ የጥቁር ገበያ የምንዛሬ የዋጋ ተመን በስንት እየተዘረዘረ ይገኛል? ጨመረ ወይንስ ቀነሰ? አብረን የምናይ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ቪዲዮአችን ላይክ፣ ሼር ማድረጋችሁን አትርሱ። መረጃ አናንዛዛም፣ በቀጥታ እንቅጭቅጩን እንነግራችኋለን። ጊዜያችሁን እንቆጥባለን። ይህን ዘርፈ ብዙ የሆነ ቻናል ሰብስክራይብ ያደረጋችሁ የደወል ምልክቱን በመጫን ቤተሰቡን ተቀላቀሉን። በቅድሚያም የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶት.ኮም በድረገጹ እንዳስነበበው ከሆነ 100 የአሜሪካን ዶላር 17970 ብር እንደሚሸጥና አንድ የአሜሪካን ዶላር 179 ብር ከ70 ሳንቲም እየተዘረዘረ እንደሚገኝ በሀገራችን ኢትዮጵያ ያለውን የጥቁር ገበያ ውሎና የጥቁር ገበያ መረጃ የሚዘግበው ድረገጽ ኢትዮጵያን ብላክ ማርኬት ዶት.ኮም በድረገጹ አስነብቧል። እንዲሁም በሀገራችን ካሉ ባንኮች መካከል የንግድ ባንክንና የሌሎች ተመሳሳይ ባንኮችን እናያለን። ከፍተኛውን ክፍያ ከፍተኛውን ዋጋ እየሰጠ የሚገኘው ባንክ የትኛው ባንክ ነው? ይሄንም ምነግራችሁ ይሆናል። በንግድ ባንክ አንድ የአሜሪካን ዶላር 148 ብር ከ41 ሳንቲም በመዘርዘር ላይ ይገኛል። እንዲሁም በሂጅራ ባንክ 149 ከ79 በመዘርዘር ላይ ይገኛል። በአቢሲኒያ ባንክ 150 ብር ከ06 ሳንቲም በመዘርዘር ላይ ይገኛል። በአዋሽ ባንክ 149 ብር ከ35 ሳንቲም በመዘርዘር ላይ ይገኛል። ከፍተኛውን ክፍያ ወይንም ከፍተኛውን ዋጋ እየሰጠ የሚገኘው ባንክ አቢሲኒያ ባንክ ነው ማለት ነው። በመቀጠል ዩሮን እናስከትላለን። 100 ዩሮ ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያመለክተው ከሆነ 20665 ብር እንደሚሸጥና 1 ዩሮ 206 ብር ከ65 ሳንቲም የተዘረዘረ እንደሚገኝ ኢትዮጵያን ብላክ ማርኬት ዶት.ኮም በድረገጹ አስነብቧል። በንግድ ባንክ 1 ዩሮ 171 ብር ከ18 ሳንቲም፣ በሂጅራ ባንክ 1 ዩሮ 173 ብር ከ39 ሳንቲም፣ በአቢሲኒያ ባንክ 1 ዩሮ 173 ብር ከ66 ሳንቲም፣ በአዋሽ ባንክ 1 ዩሮ 172 ብር ከ79 ሳንቲም እየተዘረዘረ እንደሚገኝ የወጣው መረጃ ያመለክታል። በመቀጠል የምናየው ስዊዝ ፍራንክን በተመለከተ ነው። 100 የስዊዝ ፍራንክ በጥቁር ገበያ የመሸጫ ዋጋው 22190 ብር እንደሚሸጥና አንድ የስዊዝ ፍራንክ 221 ብር ከ90 ሳንቲም እየተዘረዘረ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው ይፋዊ መረጃ ያመለክታል። በመቀጠል የምናየው ፓውንድ ስተርሊንግን በተመለከተ ነው። 100 የፓውንድ ስተርሊንግ በጥቁር ገበያ የመሸጫ ዋጋው 23400 ብር እንደሚሸጥና 1 ፓውንድ ስተርሊንግ 234 ከ01 እየተዘረዘረ እንደሚገኝ ኢትዮጵያን ብላክ ማርኬት ዶት.ኮም በድረገጹ አስነብበዋል። ፓውንድ ስተርሊንግን በተመለከተ በንግድ ባንክ 191 ከ45፣ ስዊዝ ፍራንክ በንግድ ባንክ 181 ከ11 በንግድ ባንክ፣ እንዲሁም ፓውንድ ስተርሊንግን በተመለከተ በሂጅራ ባንክ 200 ብር ከ87፣ በአቢሲኒያ ባንክ ፓውንድ ስተርሊንግ 198 ከ88፣ እንዲሁም የስዊዝ ፍራንክ በአቢሲኒያ ባንክ 184 ከ76 የተዘረዘረ እንደሚገኝ ነው መረጃው የሚያመለክተው። ካናዳን ዶላር እናስተውላለን። 100 ካናዳን ዶላር በጥቁር ገበያ 12700 ብር እንደሚሸጥና 1 ካናዳን ዶላር 127 ብር እየተዘረዘረ እንደሚገኝ ወቅታዊ የጥቁር ገበያ መረጃ ያመለክታል። በመቀጠል የአውስትራሊያን ዶላር እናያለን። 100 የአውስትራሊያን ዶላር 11675 ብር እንደሚሸጥና 1 የአውስትራሊያን ዶላር 116 ብር ከ75 ሳንቲም እየተዘረዘረ እንደሚገኝ ኢትዮጵያን ብላክ ማርኬት ዶት.ኮም በድረገጹ አስነብቧል። የኢማራቶችን ዲርሃምና የሳዑዲ ሪያልን በጥቁር ገበያ እናያለን። ከዛም በባንኮች ያለውን ሁኔታ አብረን የምንመለከት ይሆናል። አንድ የሳዑዲ ሪያል በጥቁር ገበያ የመሸጫ ዋጋው 47 ብር ከ79 ሳንቲም እንደሚዘረዘርና 100 የሳዑዲ ሪያል 4779 ብር እየተዘረዘረ እንደሚገኝ የወጣው መረጃ ያሳያል። በመቀጠል የኢማራቶችን ዲርሃም እናያለን። 100 የኢማራቶች ዲርሃም 4870 ብር እንደሚሸጥና አንድ የኢማራቶች ዲርሃም 48 ብር ከ70 ሳንቲም በመዘርዘር ላይ እንደሚገኝ ነው አሁናዊው መረጃ የሚያመለክተው። እንዲሁም የኢማራቶች ዲርሃም በንግድ ባንክ 40 ብር ከ40፣ የሳዑዲ ሪያል 39 ብር ከ57፣
በሂጅራ ባንክ አንድ የሳዑዲ ሪያል 42 ከ39፣ በሂጅራ ባንክ የኢማራቶች ዲርሃም 43 ብር ከ80፣ እንዲሁም በአዋሽ ባንክ አንድ የኢማራቶች ዲርሃም 43 ብር ከ33 እና አንድ የሳዑዲ ሪያል በአዋሽ ባንክ 42 ብር ከ40 ሳንቲም የተዘረዘረ እንደሚገኝ መረጃው ያሳያል። በመቀጠል የምናየው በዓለማችን በምንዛሬ መጠኗ አንደኛ ደረጃ ላይ የተቀመጠችውና 100 ቅጠሏን በከፍተኛ ሁኔታ ከሚያዘረዝሩ ሀገራት ቀዳሚውን ቦታ የያዘችውን እናያለን። ኩዌት ናት። 100 የኩዌት ዲናር 58324 ብር እንደሚሸጥና አንድ የኩዌት ዲናር 583 ብር ከ24 ሳንቲም እየተዘረዘረ ይገኛል። መቀጠል የኢንዲያን ሩፒን እናያለን። 100 የኢንዲያን ሩፒን 202 ብር እንደሚዘረዘርና አንድ የኢንዲያን ሩፒን 2 ብር ከ02 ሳንቲም እየተዘረዘረ ይገኛል። በመቀጠል የኳታር ሪያል እናስከትላለን። 100 የኳታር ሪያል 4770 ብር እንደሚሸጥና አንድ የኳታር ሪያል 47 ብር ከ70 ሳንቲም እየተዘረዘረ እንደሚገኝ ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ አስነብበዋል። በመቀጠል የጆርዳን ዲናርን እናያለን። 100 ጆርዳን ዲናር 25300 ብር እንደሚሸጥና አንድ ጆርዳን ዲናር 253 እየተዘረዘረ እንደሚገኝ መረጃው ያሳያል። በመቀጠል የምናየው የሳውዝ አፍሪካን ራንድ በተመለከተ ነው። 100 የሳውዝ አፍሪካን ራንድ 900 ብር እንደሚዘረዘርና አንድ የሳውዝ አፍሪካን ራንድ 9 ብር ከ01 ሳንቲም እየተዘረዘረ እንደሚገኝ የወጣው መረጃ ያመለክታል። በመቀጠል የምናየው ባህሬን ዲናርን በተመለከተ ነው። 100 የባህሬን ዲናር ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ እንዳስነበበው ከሆነ 47490 ብር እንደሚሸጥና አንድ የባህሬን ዲናር 474 ከ90 ሳንቲም የተዘረዘረ እንደሚገኝ ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ አስነብበዋል። መቀጠል የኦማን ሪያል እናያለን። 100 የኦማን ሪያል 46500 ብር እንደሚሸጥና አንድ የኦማን ሪያል 465 የተዘረዘረ እንደሚገኝ ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ አስነብበዋል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።